እንዳማረኝ ስማም ልስብሰብ ታይለ ኃይሌ ምን አንቺ ነሽ አላማረከ እኔ አምሮኛል አሁን ማታም እንደዛው እንበልከኝ አሁንም እንበልከኝ ምን ማለት ነው? ቆይ ግን ዶክተር ሴክስ ለትዳር ወሳኝ ነገር ነው እንዴ? በተደጋጋሚ አስፈላጊ ነው ሲባል ስለምሰማ ነው። ጥቅሙ ምንድነው የሚል ነው። እንግዲህ በትዳር ዓለም ውስጥ በጣም ወሳኙ ነገር አንዱ ያው በጋብቻ ውስጥ ሴክስ አልፈጸምም በማለት የፍቺ መነሻ መሆን የንብረት መብት ያሳጣል። እንዲቆያችሁ እንጠብቃለን። እኔ እንዴት እንዳማረኝ ስማም ልስብሰብ ታይለ ኃይሌ ምን አንቺ ነሽ አላማረከ እኔ አምሮኛል አሁን ማታም እንደዛው እንበልከኝ አሁንም እንበልከኝ ምን ማለት ነው? እኔ እንደዚህ ቀልድ አይመችም። እናቴ ትምት ካልፈለክ ንገረኝ በቃ። እንዴ ስራ ነው የሚመጣው የራስ ጉዳይ ድራዳብሽ ነው። ለምን አይኖርብኝ? ታዲያ እዚህ ጋር ጉልቻ ነኝ ተልጨረ እንደሞለ ስራ ነው ሙለው። እኔም እኮ ስራ ነው ሙለው። ወደዛጅ በቃ ተኝ በቃ እዛ ከፈለሽ ልወጣልሽ ነው። የት ሌላ ቦታ አለ? መተኛታሽ ነው እንዴ? አችልም። እኔ ታዲያ እኔ ሌላ ቦታ ላይ ታዲያ የራስ ጉዳይ። እኔ ካማራኝስ አንተ ካላማራክ ሌላ ቦታ ወደዛጅ በነ ስራ ነው ደግሞ ይወጣ። የራስ ጉዳይ አረብ መጥቶ ጥሩ አይደለም። ላይ ማስብልኛ ሌላ ቦታ እንደሄድ ነው የምፈልገው። ማባሽ ይያለሽ እና ታዲያ እዚህ ጋር ጠባቂ ነኝ ካንተ ጋር ዝም ብዬ እንዳይበርድክ ነው አብረክኝ ተኛ ካንተ ጋር እኔ አምረኝም። አረባት ተወንጂ ወይ ማታም ስጠይቅም አሁን ስጠይቅም ደክሞኛል አርብሻ ችግር ካለክ ተናገር። ደክሞኛል አሁን ወጥቼ በረንዳ አይደል? ለምንድን ነው በረንዳ የምታድረው? ታዲያ ምንም ካላረግና ለኔ ምን ታረግልኛለህ? እኔ ምን አገባኝ? የራስህ ጉዳይ። ተናደዳ ከፈለክ የራስህ ጉዳይ። በቃ እኔም የሆነ ቦታ መፈለግ አለብኝ። የግብረ ስጋ ግንኙነት የሌለበት ትዳር ወይም ደግሞ ሴክስለስ ማሬጅ በአሁኑ ሰዓት እየጨመረ መጥቷል። ያው ሴክስ ማድረግ በግንኙነት ጊዜ በጣም በርካታ ጥቅሞች አሉት። አንደኛው ያው አያችሁ ያው ዛሬ ለመጨረሻ ተጣልቼ ነው ቁጭ ያልኩት። አልጋ ላይ አልተኛም አልኩት። በቃ ምን ያክልሽ ዝም ብሎ መተኛት ምንድነው ዋጋው? ትርጉሙ ምንድነው? አልጋ ላይ ዝም ብዬ ብተኛ ምንም ዋጋ የለውም። ስለዚህ እኔና ኃይሌ ከዚህ በኋላ መፋታት አለብን ብዬ ነው ተስፋ ያደረኩት ማለት ነው። የምፈልገው ማለት ነው። በቃ ከዚህ በኋላ እንዴ ምንድነው? እኔ ቀቃጫውታ ነኝ። ቆይ አሁን ላሰማችሁ ምን እንደሚል በራሳችሁ ጆሮ ትሰማላችሁ። እግዚአብሔር በራሳችሁ ጆሮ ትሰማላችሁ። እሺ በጆሮአችሁ ስሙት። ኃይሌ አሁን ከኔ ጋር እንዴት ምንድነው ደግሞ ምን ተፈጠረ? ከዚህ በኋላ እኔ እናንተ በከዚህ መፈታት አለብን ማለት ነው። መፈታት አለብን። እሺ ምንድነው ደግሞ ችግርሽ? እና ምን ሆነ ነው? አንተ ስንት ቀን ነው አንተን እንደዚህ መጨጨቅ ጀመርኩት መጠየቅ ጀመርኩት? ትንሽ እንኳን አይደብርም? ነገኮ ሰንበት ነው ፈጣሪ ነፈረም። ሰንበት ችግር የለውም። በእኛ ማለት እኮ ባልና ሚስት አይደለም እንዴ? ችግር የለም። ሰንበት እኮ ምንም አያገባም። ችግር የለም። ችግር አለው የለውም? ምንም ችግር ሰንበት ችግር አለ? ችግር አለ? እሺ ሰንበት የኔን ሀይቅ ቆይ አንድ ነገር ጠይቃችሁ ህዝቡ ሀገር ኢትዮጵያ ህዝብ ማለት ነው። አንድ ነገር ጠይቃችሁ የኔን ሀቅ ሳይወጣ ሰንበት ቢያከብር ምን ዋጋ አለው? እኔ ስንት ነገር እየጨቃጨኩት አይደል እንዴ? በቃ ለእናንተ ማለት ነው። ከዚህ በኋላ ይሆን ነገር አይደለም ማድረግ አለብን። ሰኞ እናደርጋለን። በቃ ስራ ካልደከብንሽ ሰላም ጤና ይስጥልኝ። እንደምናችሁ። ይሄን ቪዲዮ እድሜያችሁ ከ20 በታች የሆናችሁና እንደዚሁ ደግሞ ሐቃቁ ሲወራ ቅር የሚላችሁ ወይም ደግሞ መስማት የሚከብዳችሁ ሰዎች እለፉት።
ቆይ ግን ዶክተር ሴክስ ለትዳር ወሳኝ ነገር ነው እንዴ? በተደጋጋሚ አስፈላጊ ነው ሲባል ስለምሰማ ነው። ጥቅሙ ምንድን ነው የሚል ነው። እንግዲህ በትዳር ዓለም ውስጥ በጣም ወሳኙ ነገር አንዱ ያው ኢንተርኮርስ ነው ማለት ነው፣ ወይም ደግሞ የግብረ ስጋ ግንኙነት ነው ማለት ነው። የግብረ ስጋ ግንኙነት የሌለበት ትዳር ወይም ደግሞ ሴክስለስ ማሬጅ በአሁኑ ሰዓት እየጨመረ መጥቷል። ያው ሴክስ ማድረግ በግንኙነት ጊዜ በጣም በርካታ ጥቅሞች አሉት። አንደኛው ያው የትዳሩን እድሜ ይጨምራል። ትዳር ላይ ሆነው ምንም ግንኙነት የማያደርጉ ባለትዳሮች ብዙ ጊዜ ፍቺ ይፈጽማሉ ማለት ነው። ፍቺውን ደግሞ 90% የሚሆኑ የተማሩ ሴቶች ሆኖ ፍቺውን ጥያቄ የሚያቀርቡት ሴቶቹ ናቸው ማለት ነው። ስለዚህ ለፍቺ ይዳረጋል ማለት ነው። ፍቺ ካለ ደግሞ የመጀመሪያው ሰለባ ተጠቂ የሚሆኑት ልጆች ናቸው። ልጆቹ በትዳር ያደጉ ልጆችና ከትዳር ውጪ በፈረሰ ያደጉ ልጆች የተለያየ ልዩነት አላቸው ማለት ነው። ይሄ እንግዲህ በቂ ጥናት ተደርጎበት ያለ ነው ማለት ነው። ሁለተኛ ግንኙነት ማድረግ ቅርርብን ይጨምራል። ኢንቲሜሲ የምንለውን ይጨምራል ማለት ነው። ባለትዳሮች ግንኙነት ባደረጉ ቁጥር ግልጹን የውስጥ ውስጣቸውን መናገር ይጀምራሉ። ቅርርብን ይጨምራል። በአጭሩ ክሎዝነስ ኢንቲሜሲ ይጨምራል ማለት ነው። ከዛ ውጪ ደግሞ ያው ቴንሽንን ለመቀነስ ሰው ደክሞት ስራ በተለያየ ምክንያት ጭንቀት ውስጥ ከነበረ ያንንም ሬዲዮስ ለማድረግ ይረዳል ማለት ነው። ከዛ በተጨማሪ ፊዚካል ኮኔክሽን ብቻ ሳይሆን ኢሞሽናል ኮኔክሽናቸውንም ይጨምራል ማለት ነው። እንደዚሁ ደግሞ ከትዳር ውጪ መማገጥን ይቀንሳል። በሚፈልጉት መልኩ ሴቶቹም ሆነ ወንዶቹ ይሄንን ነገር በአርኪ ሁኔታ የሚፈጽሙ ከሆነ ከሌላ የመፈለግ እንትናቸው ይቀንሳል ማለት ነው። በተጨማሪም አንዳንድ ሰዎች ፓሽናቸውን ለመግለጽ ወይም ደግሞ ለሌላ ለጓደኛቸው ያላቸውን ፍቅር ውዴታ ለመግለጽም እንደዚሁ ኢንተርኮርስ ወይም ግብረ ስጋ ግንኙነት ሊፈጽሙ ይችላሉ ማለት ነው። ስለዚህ ብዙ ትዳር የሚፈርሰው ያው ሌላ ብዙ ሰበብ ሊሰጠው ይችላል፣ ግን ከኢንተርኮርስ ጋር ወይም ደግሞ ከግንኙነት ጋር በቂ ካለመሆን የተነሳ ነው ማለት ነው። አብዛኛው ደግሞ የሚፈርሰው በሴቶች ነው። ከ70 እስከ 80 የተማሩ ሴቶች ሲሆኑ ደግሞ 90% ፍቺን ይጠይቁት ከዚህ ጋር የመጣውን ሴቶች ይሆናሉ ማለት ነው። በጋብቻ ውስጥ ሴክስ አልፈጸምም በማለት የፍቺ መነሻ መሆን የንብረት መብት ያሳጣል። እንዲቆያችሁን ጠበቃ ሰብለ ሰፋ ነኝ። እንግዲህ በቤተሰብ ሕጋችን አንቀጽ 6 በግልጽ እንደተመለከተው ከትዳር ከሚመነጩ ግዴታዎች አንዱ በሁለቱ ተጋቢዎች መካከል ወሲብ መፈጸሙ ነው። የማይፈጸም የሚሆንበትን አግባብ አስመልክቶ በልዩ ሁኔታ በተከሰተ የጤና ችግር ወሲብ ቢፈጽሙ ጤናቸውን ለባሰ አደጋ ይዳርጋል የሚያሳይ ነገር ካልተፈጠረ ወሲብ አልፈጽምም ማለት እንደማይቻል በግልጽ ተመልክቷል። በወንጀል ሕጉም እንደምታዩት በርካታ ሀገራት በጋብቻ ውስጥ የሚፈጸምን አስገድዶ መድፈር ማሪታል ሬፕ እንደ ወንጀል አድርገው ቢያስቀምጡም በኢትዮጵያ ግን ይሄ ነገር ወንጀል አይደለም እና ሞር ኦፍ ኮንሱሜሽን በባልና ሚስት መካከል የሚፈጸምን የሴክሹዋል ግንኙነት ጥበቃ የመስጠት ዋነኛ የትዳር ግዴታ የማድረግ አዝማሚያ ነው ያለው ማለት ነው በሕጋችን። አንዲት ሴት ለምሳሌ ሴክስ አልፈጽምም በማለቷ ምን ሊከሰት ይችላል የሚለውን በምናይበት ሰዓት ወንዱ ይሄን ነገር በስህተት ነው እኔ እንደዚህ ሴክስ የምትከለክለኝ መሆኑን ባቅ አላገባትም ነበር በሚል ፈንዳሜንታል ሚስቴክ ነው ብሎ ፍቺ ሊያቀርብ ይችላል። ከዛም በላይ የጋብቻ ግዴታዋን ባለመወጣቷ የወንዱን ሞራል በመጉዳት ለፍቺ ምክንያትም ናት በሚል ኮምፐንሴሽን ወይም ካሳ ከጠየቀ ያንን ካሳ ፍርድ ቤቶች ኢንተርቴን ሊያደርጉና ተቀብለው በጋራ ንብረት ክፍፍል ወቅት ከሚደርሳት ተበደለው የሞራል ጉዳት ለደረሰበት ተገዶ ወደ ፍቺ ለሄደው ተጋቢ እንድትከፍል ሊደረግ ይችላል ማለት ነው። ስለሆነም ትዳር ውስጥ ያላችሁ ሰዎች ሴክስ እምቢ ማለት በሕግ የተከለከለ ብቻ ሳይሆን በስህተት ነው ያገባዋት እንድትባሉ ከዛም ደግሞ በፍቺ ወቅት የንብረት መብታችሁን ሊነካ የሚችል ስለሆነ ጥንቃቄ ማድረግ ያስፈልጋል። ይህንና መሰል ጠቃሚ መረጃዎች እንድታገኙ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጎ አመሰግናል።